አሁን ማሳያችሁ ነገር ሚስቶቻችሁ ላይ ወይም ፍቅረኞቻችሁ ላይ ወይም ጓደኞቻችሁ ላይ አደራ እንዳትሞክሩት። ይሄን ሞጁል ፍቅረኞቻችሁ ወይ ጓደኞቻችሁ ስልክ ላይ ስትጭኑት ወደ ስልካችሁ የሚገባውን ኤስኤምኤስ ወይም ቴሌግራም ሜሴጆች በተጨማሪ ደግሞ ከማን ጋር ስልክ ሲደዋወሉ እንደነበረ ለእናንተ በኤስኤምኤስ ይልክላችኋል። ይሄ ለምሳሌ ፍቅረኛ ስልክ ቢሆን ይሄ በቀኝ በኩል የምታዩት ደግሞ ሜሴጅ የሚልክላት ሰው ስልክ ቢሆን ልክ እሱ ሜሴጅ ሲልክላት እሷ ላይ በፍጥነት እንደገባ ሜሴጁ ወደ እኔም ስልክ ሜሴጅ ይልካል። እስኪ የላከላት ሜሴጅ ከፍተን እንመልከተው። እንደምትመለከቱት የተላከላትን ኤስኤምኤስ እና ከማን እንደተላከ ወዲያውኑ ያሳየኛል። ቴሌግራም ላይ ሜሴጅ እንደላከ ወዲያውኑ ይደርሰኛል። እንደምታዩት ቴሌግራም ላይ የተላከው ሜሴጅ እና ላኪውን ማየት እንችላለን። በተጨማሪ ደግሞ የሚደወልላትንም ስልክ ለኔ ሪፖርት ያደርግልኛል። እንደምትመለከቱት ስልክ ከማን እንደተደወለላትና በስንት ሰዓት እንደተደወለላት ያሳየኛል። ይሄን ሞጁል የምታገኙት ማክሮድሮይድ አፕ ላይ ሲሆን ማክሮድሮይድን ለመጫን ደግሞ በመጀመሪያ ወደ ፕሌይ ስቶራችሁ በመሄድ ዘመን ቲፕስ ብላችሁ ሰርች ታደርጋላችሁ። ከዛ በመቀጠል ይሄኛውን አፕሊኬሽን ወደ ስልካችሁ ታወርዳላችሁ። ከዚያም ከፈታችሁት በኋላ ሰርች ቦታው ላይ በመሄድ በዚህ መልኩ ቢቱ ብላችሁ ሰርች ታደርጋላችሁ። መጀመሪያ ላይ ይመጣላችሁን ከነካችሁት በኋላ ስክሮል አድርጋችሁ ወደ ስር ላይ በመሄድ ጌት ኢት ናው የሚለውን በተን በመጫን አፑን ማግኘት ትችላላችሁ። ማክሮድሮይድን ከጫናችሁ በኋላ አፑን ክፈቱትና ቴምፕሌት ውስጥ ገብታችሁ ቶፕሬትድ ላይ ፎርዋርድ ኤስኤምኤስ ብላችሁ ሰርች አድርጉ። በመቀጠል የመጀመሪያ ሞጁል ከፍታችሁ ማክሮድሮይድ ላይ አድ አድርጉ። ከዛ ወደ ማክሮስ ተመልሳችሁ ሞጁሉን ኦን አድርጉት። በመቀጠል ሞጁሉን ከፍተውና ኮንፊገር እናደርገዋለን። የመጀመሪያው ኮንፊግሬሽን ኤስኤምኤስ ፍሮም ኤኒ ነምበር የሚለው ሲሆን ይሄኛው ከየትኛውም ቁጥር ላይ ኤስኤምኤስ ይገባላቸው ወደ እናንተ ፎርዋርድ የሚያደርገው ኮንፊግሬሽን ነው። ሁለተኛው ማስተካከል ያለባችሁ ኮንፊግሬሽን ሴንድ ኤስኤምኤስ የሚለው ሲሆን እዚህ ጋር የእናንተ ስልክ ቁጥር ነው የምታስገቡት። ከዛ ለነሱ የሚላክላቸው ሜሴጅ በዚህ ባስገባነው ቁጥር ወደኛ ይመጣልናል ማለት ነው። አደራ ይሄን ነገር ያሳየናችሁ ለትምህርታዊ ዓላማ ነው እንጂ ለመጥፎ ዓላማ እንድትጠቀሙበት አይደለም። ይመቻችሁ።